ሰላም እንዴት ናችሁ? ሰይድ ነኝ ከሰይድ ቴክ። ይህ የሞባይል ጥገና ክፍል 13 ነው። በዚህ ክፍል የባትሪ ኮኔክተር እና የሚሞሪ ኮኔክተር እንዲሁም ሲም ኮኔክተር እንዴት እንደምንቀይር እናያለን። የተለያዩ ባትሪ ኮኔክተሮች አሉ። ይሄ እንደምታዩት ከላይ 4 ጥርስ ያለው የሁዋዌ ሞባይል ነው። እዚህ ላይ ደግሞ የትናንሾች ሞባይሎች ላይ እንደዚህ ባለ 3 አለ። ሳይዙ ከውስጥ ይለያያል። ይሄ ትንሽ ከፍ ያለ ነው፣ ከዚህ አነስ የሚል አለ እና እንዴት እንደሚቀየር እዚህ ላሳያችሁ። የምንቀይረው የባትሪ ኮኔክተር ይሄ ነው። አዲስ ባትሪ ኮኔክተር ለዚህኛው እንቀይራለን ማለት ነው። ብሎሬም ከ400 እስከ 450 አካባቢ አድርጌዋለሁ የሙቀቱ መጠን እና የነፋሱን ደግሞ 3 እኩል አካባቢ አድርጌያለሁ። ይሄ ከመስራቴ በፊት በመጀመሪያ ይሄ ቴስት እንቀባለን እዚህ ቦታው ላይ። አሁን ሙቀት ከታች እንሰጣለን። እዚህኛው የዚህ ቲዩ ከታች ምንም ክፍት ቦታ ስለሆነ እዚህ ስክሪን ነበር፣ ስክሪኑን አንስቻለሁ። እዚህ ላይ ክፍት ቦታ ስለሆነ ወደዚህ አልደርስም። ይሄ ያለበትን ቦታ ቲዩ እዚህ አካባቢ ማለት ነው። ይሄ እንዳይቃጠልብን ማንሳት እንችላለን። አሁን እዚህ ቲዩ ከታችኛውን ሙቀት እንሰጠዋለን ይሄ ማለት ነው። ከዛም አደርገው ይህን በትዊዘር ይዘውና ከታች እንሰጠዋለን። ትዊዘሩን ይዛችሁ ትንሽ ወደ ላይ መያዝ፣ ከዛ ራሱ ሙሉ ሙቀት ሲያገኝ ይነሳልናል ማለት ነው። ከላይም ደግሞ ይቻላል ወደ ጎማው ሳንጠጋ በጫፍ ሙቀት እንሰጠውና ያው ያንስተናል። አሁን እንደገና የዚህኛውን ያነሳንበት ፓርት ላይ ሊድ እንቀባለን። አሁን ደግሞ ይሄ ሊድ ቀብተናል። አሁን የምናደርገው የምንቀይረውን ባትሪ ኮኔክተር እዚህ ላይ ማስቀመጥ ይሆናል ማለት ነው። ትክክለኛ የራሱ መሆኑን ካረጋገጥን በኋላ ይሄ ቦታው ላይ ይሄ የምናስቀምጥበት ቦታ ላይ ትይዩ አድርገን እንደዚህ እዛ ላይም ላይ እናስቀምጠውና ከታች ሙቀት እንሰጠዋለን።
እንደምታዩት ቦታው ላይ አስቀምጬዋለሁ። ይህ በጣም ከፍ ባለ ሙቀት የምንሰራውን ስራ ሙቀቱ ሰጥተን የምንፈልገው ቦታውን ካስቀመጠን በኋላ የተወሰኑ ሰከንዶች መቆየት አለብን። አሁን ትንሽ የጫፉን ያልያዘ እንትን እንዳይኖር እዚህ ላይ በሊዱን በካውያውን እናስተካክላለን። እዚህ ሶስትንም እዚህ የተጠቀምነው ሊድ በደንብ ካልያዘልን የተወሰነ እየጨመርን ይሄ ሶስት ጥርስ አለው። ይሄ ከኋላ ወደ ቦርዱን የሚለጠፈው የባትሪ ኮኔክተር አቀያየሩን ይህን ይመስላል። የሲም ካርድ ኮኔክተርን እንዴት እንደምንቀይር እናያለን። ሲም ካርድ ኮኔክተሩን በመቀየር ደግሞ ያው ባትሪ ኮኔክተር ላይ ቻርጅ ኮኔክተር ላይ እንደምንሰራው ተመሳሳይ አይነት አሰራር ነው። አሁን ይህ ሲም ካርድ ኮኔክተር ለማንሳት በመጀመሪያ እቺ ከታች ነው የምናሞቀው። እዚህ ላይ ይህ ከዚህ ስለሆነ ይሄኛው እናነሳውና እዚህ ላይ ሙቀት ሰጥተን ከታች ሙቀት ሰጥተን ይሄን እናነሳዋለን። ፔስት እንጠቀማለን። ትዊዘር ተጠቅመን እዚህ ላይ ትዊዘሩን እንይዛለን። ከዛ ከታች ሙቀት እንሰጠዋለን። በጣም ሲሞቅ እዚህ ኮኔክተሮቹን ላይ ያለውን ሊድ ሲቀልጥ የሲም ካርዱን ኮኔክተር ይሄ በሙሉ ወደ ላይ እናነሳዋለን። ምንም ነገር አንነካካም። የተወሰኑ ሰከንዶች እንጠብቃለን። ይሄ የሲም ኮኔክተሩን ነው። ለምሳሌ ይህ ያነሳሁት ከሌላ ቦርድ ቢሆንና ያነሳሁትን ይሄ የሚሰራ ከሆነ ይሄ የማይሰራ ከሆነ የሁለቱንም እንደዚህ መልኩ አነሳለሁ። ከዛ ይሄ የሚሰራውን ወደ የማይሰራውን ተመልሼ ራሱን ቦታው ላይ ገጥሟለሁኝ ማለት ነው። እንደገና ቦታው ላይ ለማስቀመጥ ተመሳሳይ ፕሮሰስ ነው ከዚህ በፊት እንደሰራናቸው። ይሄ ሊድ ትንሽ እናደርግበትና የራሱ ይበቃዋል ብለን ካሰብን የራሱን መጠቀም እንችላለን። ለምሳሌ የራሱን እንዳለ ተመልሼ ራሱን ልጠመው። ትክክለኛው ቦታ ማስቀመጥ ይኖርብኛል። ያው ቦታ ላይ ይዟል። ከቦታው እንዳይስት ትንሽ ላስተካክለውና
ትክክለኛ ቦታውን መያዙን ካረጋገጥኩኝ በኋላ ትንሽ እዚህ ላይ ጫን አድርጌ ይይዛል። ከዛ ብላወሬን አነሳለሁ፣ ትንሽ ጠብቃለሁ። እስኪቀዘቅዝ ትንሽ እንጠብቃለን። እንደምታዩት ነው። ይሄ ቦታው ላይ አስቀምጫለሁ። ያው ተቀይሯል ማለት ነው። እንግዲህ የባትሪ ኮኔክተር አይተናል፣ የሲም ኮኔክተር አይተናል። የሚሞሪውም እንደዛ ነው የምንሰራው። አሰራሩ አንድ አይነት ስለሆነ ያው የባትሪ ኮኔክተሩ በሚሞሪ ኮኔክተሩን ላይ እንደሰራ ነው አይነት አሰራር ነው። የሚሞሪው እንደዛ ነው የምንቀይረው። የሚሞሪውን አልፈዋለሁኝ ማለት ነው። የኤርፎን ኮኔክተርን እንደዛ አንድ አይነት ነው አሰራሩ። የኤርፎን ኮኔክተርን ለመቀየር ከቻርጅ ኮኔክተር እንደሰራ ነው። ከታች አሙቀን እናነሳውና ከዛ ከሌላ ሞባይል መቅጠም ነው። ተመሳሳይ ስለሆነ ብዙ መደጋገም አያስፈልገውም። ለሳምፕል ነው ቪዲዮዎችን ማሳያችሁ። በተግባር ደጋግማችሁ ስትሰሩት እየለመዳችሁ ትሄዳላችሁ ማለት ነው። ሌላ የሚሞሪ የኤርፎን ሶኬት ያላሳየኳችሁ በእንደዚህም አለ። ይሄ የትንሹ ኖኪያ ነው፣ የማይበየድ በእንደዚህ ነው የሚመጣው። የኤርፎን ሶኬቱ በእንደዚህ መልኩ ይመጣል። እንደ እጁንን የቻርጅ መሙሊያው የኤርፎን ሶኬትም በእንደዚህ ይመጣል ማለት ነው። አብዛኛው ግን የሚበየድ ነው የሚመጣው። በእንደዚህም አለ። ይህ ከሆነ የራሱ ችግር ከሌለበት እዚህ ላይ በቲነር በማጠብ ብቻ ኖርማል ኤርፎኑን ይሰራልናል ማለት ነው።